በአማራ ፋኖና በአገዛዙ ጦር መካከል በተካሄደ ከባድ ውጊያም አገዛዙ እጅግ ይመካበት የነበረው የኮንክሪት ምሽግ በፋኖ መሰበሩ ታውቋል። በዚህ ትንቅንቅ ከ30 በላይ የብልጽግና ጦር መደምሰሱ ሲነገር ከሁለት ቀናት እልህ አስጨራሽ ውጊያ በኋላም ከተማዋ በፋኖ መያዟ ተረጋግጧል። መረጃውን በዝርዝር እንመለከተዋለን። በቆይታችን በስፋት ታደምጡታላችሁ። በሌላ በኩል በጎጃም ቀጠና ሁለት ከፍተኛ ወታደራዊ አመራሮችን ጨምሮ በርካታ ቁጥር ያለው የመከላከያ ሰራዊት አባላት የተደመሰሱበት ከባድ ውጊያ ተካሂዷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በደቡብ ጎንደር ዞን በሊቦ ከምከም ወረዳ ልዩ ቦታው ሚካኤል ደብር ቀበሌም በሌሊት ሲጓዝ አድሮ አፈና ለመፈጸም የገባው እያገዛዙ ጥምር የጦር ሰራዊት በከፍተኛ ሁኔታ መመታቱ ሲነገር በሸዋ ቀጠናም በደብረ ብርሃን ከተማ ዙሪያ ከባድ ውጊያ የተካሄደ እንደሚገኝ ታውቋል። በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሜ አብራችሁን ቆዩም። በአማራ ክልል እየተካሄደ ያለው ጦርነት ከሰሞኑ ተጠናክሮ ቀጥሎም በአብዛኛው የክልሉ አካባቢዎች ከፍተኛ ውጊያዎች እየተካሄዱም ይገኛሉ። ውጊያውም በአማራ ፋኖ ኃይሎች የበላይነት ተፋፍሞ ሲቀጥል ታላላቅ ድሎችም ተመስግበዋል። በተቃራኒው አማራን እንደዚህ ማጥፋትን ተልዕኮ ተቀብሎም አማራ ክልል የገባው የብልጽግና ጥምር የጦር ሰራዊትን በየአቅጣጫው እየተመታም በከፍተኛ ሁኔታ ተዳክሞና ተሰላይቶም እየፈረሰ ነው። ትናንትን ጨምሮ ዛሬ ረፋዱን በወሎ ቀጠና ከባድ ውጊያ ተደረገው በአማራ ፋኖዎች በኩል ድል መመዝገቡም ተሰምቷል። በዚህም በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮርና ከአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጣም የፋኖ ኃይል በምዕራብ ወሎ ግንባር ከላ ወረዳም ታላቅ የጦር ሜዳ ጀብዱም መፈጸማቸው ተሰምቷል። በቅንጅት በተሰራው ኦፕሬሽን ከ30 በላይ ጠላት የተማረከ ሲሆን 3 መኪና የሚሆን ሙትና ቁስለኛ ጭኖም ፈርጥጧል የተባለው። በትናንትናው ዕለት በደገር ግንባር የተጀመረውን ጦርነት ሚዲያችን መዘገቡ የሚታወስ ሲሆን ውጊያው ዛሬም ቀጥሎ በስተመጨረሻም ፋኖ ከተማይቱን ሙሉ በሙሉ በቁጥጥር ስር አውሏታል ሲሉ ነው የመረጃው ምንጮች ከስፍራው ለሚዲያችን የገለጹት። ከዚህ በተጨማሪ ከደገር ከተማ በቅርብ ርቀት የሚገኙት ቲርቲራም እንዲሁም ቆርኪ ታዳጊ ከተሞችም በፋኖ ቁጥጥር ስር መዋላቸው ታውቋል። ባለፉት 24 ሰዓታት ውስጥ በተደረገ ትንቅንቅ በቲራቲራ በኩል የሳጅን አደማሊ ወይም አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ተሾመ ሻለቃም ጠላትን ሲያስፈረጥጠው፣ ቆርኬ ላይ ደግሞ የዚሁ ክፍለ ጦር አካል የሆነችው ሁለተኛ እንድሪስ ተሾመ ሻለቃ ታሪክ ሰርታለች። የፋኖችን ምት መቋቋም ያቃተው ያገዙት ጦር ከቲራቲራ ጎራ ወርዶ እየፈረጠ ተጉዞም ጠንሶ መንደር ሲደርስ አቶ ሁሴን ከማል የተባለ ገብሬን ባጭዳ ላይ ሳለ መረሸኑም ታውቋል። በቆርኪ ግንባር 17 ያገዙ ኃይል የተመታ ሲሆን 5 ወዲያውኑ ሲሞቱ 12 ደግሞ ቁስለኛ ተደርገዋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር በጃማ ግንባር በተለይም ባቦልድ ዘርቃሚ እንዲሁም ደጎል በኩል የጠላትን አከርካሪ የሚያስበሩት ሰምተዋል። የወረዳው መቀመጫ የሆነችው ደጎል ከተማ እስከዛሬ ጠዋት ድረስ በተኩስ ትናጥ እንደነበር ከስፍራው የደረሰ መረጃ ያመላክታል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር ሁለተኛ መብረቅ ሻለቃ አባላት ጠላትን እረፍት ነሳው ሰምተዋል የሚሉት የመረጃው ምንጮች በዚህ ተበሳጨው ጠላት ከአረብ አገር ከመጣች አንድ ወር በትክክል ያልሞላት እህታችንን ረሽኗት አልፏልን ብለዋል። በተያያዘ መረጃ በመርሳ ከተማ አቧሬ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ ያገዙ ወታደሮች አስከሬን ስርዓተ ቀብራቸው መፈጸሙን የአካባቢ ምንጮች ገለጹ። ወታደሮቹ በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶ ተብሎ በሚጠራው አካባቢ በተደረገው ውጊያም በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው እንደሆኑም ተመላክቷል። በፋኖ የተገደሉ ከ16 በላይ ያገዙ ወታደሮች አስክሬናቸው በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩን የገለጹት የአካባቢ ምንጮች ያገዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኗ እንዲቀበሩ ያስደረገውም ብለዋል። በሰሜን ወሎ ዞን ሀብሮ ወረዳን ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጣዶ ተብሎ በሚጠራው ቀበሌ ከህዳር 19 ቀን 2018 ዓ.ም ጀምሮ እስከ ህዳር 21 ምሽት ድረስ በተደረገው ውጊያም ያገዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነቡን ሚዲያችን ለማወቅም ችሏል። በዚህ ቀጠና በጠላት ላይ ልዩ እርምጃ በመውሰድ ድል የተቀዳጀው በአፋባ ሚኒሊክ ዕዝ ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖች መሆናቸውም ተረጋግጧል። በውጊያው በርካታ ቁጥር ያላቸው ያገዙ ኃይሎች ሲገደሉም ከሟቾች መካከል ከ16 በላይ አስክሬን በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩም ተሰምቷል። ያገዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኑ እንዲቀበሩ ያስደረገው የተባለ ሲሆን ይህም በአካባቢ ማህበረሰብ ዘንድ ታላቅ ቅሬታን ፈጥሯል ብለዋል። በውጊያው ከተገደሉት በተጨማሪ ቁጥራቸው በውል ያልታወቀ በርካታ ወታደሮች
በመርሳ ሆስፒታል ሕክምና የተደረገላቸው እንደሚገኝ ነው ጣቢያችን ለማረጋገጥ የሚቻለው። በዚህ ውጊያም በደረሰባቸው መራር ሽንፈት የተበሳጩት ያገዙ ወታደራዊ አዛዦች መከላከያ ሰራዊቱ ሲዋጋም እናንተ በቂ እገዛ አላደረጋችሁም በሚል 4 የሚሊሻ አባላትን ስር የሽኑ በርካታ የሚሊሻ አባላት ደግሞ ለእስር እንደዳረጓቸው ነው ከሚሊሻ ቤተሰቦች የተገኘው መረጃ የሚያመላክተው። በተመሳሳይ ከቀናት በፊት በመርሳ ከተማ ዙሪያ ጠዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ ያገዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱ ሲዋጋም እናንተ በቂ እገዛ አላደረጋችሁም የተባሉ መንደር መሪ የነበሩ የሚሊሻ አባላት መረሸናቸውን ሚዲያችን ወታደራዊ ምንጮችን ዋቢ አድርጎ ህዳር 19 ቀን 2018 ዓ.ም መዘገቡም አይዘነጋም። እየተናቁና ምራቅ የተተፋባቸው የሚላኩት ወታደሮቹ የሚሊሻ አባላት ህሊናቸውን ሽጠው የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳም አላምጡ እየተፋቸው ሲሆን አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ የሚወስደው ደረቅ እርምጃም ከወትሮ በተለየ ሁኔታ ተጠናክሮ መቀጠሉንም በየጊዜው የሚወጡ መረጃዎች ያመላክታሉ። በሌላ በኩል በደቡብ ጎንደር ዞን በሊቦ ከምከም ወረዳ ልዩ ቦታው ሚካኤል ደብረ ቀበሌም በሌሊት ሲጓዝ አድሮም አፈና ለመፈጸም የገቡ ያገዙ ጥምር ጦር ኃይል በከፍተኛ ሁኔታ መመታቱ ሲነገር ተጋድሎን ያደረገው ደግሞ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር እንደሆነም ተረጋግጧል። በዚህ ወደ ውጊያም አንድ ቲም የሚሆን ሰራዊት ሲደመሰስ በርካቶች ደግሞ ቁስለኛ መደረጋቸውን የተገለጸው። በተያያዘ መረጃ በጎጃም ቀጠና ምሽንዲ ላይ ከባድ ውጊያ ተደርጎም በፋኖ ድል ተበስሯል። በዚህ ውጊያ ከ25 በላይ የመከላከያ ሰራዊት አባላት በቡሬ ዳመቱ ብርጌድ ሲደመሰሱም 10 የሚደርሱ የመከላከያ ሰራዊት አባላት ደግሞ ተማርከዋል የተባሉ። በሸዋ ቀጠናም በደብረ ብርሃን ከተማ ዙሪያ ውጊያ ተደርጎም በርካታ የመከላከያ ኃይሎች መደምሳቸውን ምንጮች ገልጸዋል። ይህ በእንዲህ እንዳለም የብልጽግና አስተዳደር ለፕሮፓጋንዳው ሲል የአማራ ክልልን ሰላም ለማስፈን ማንኛውንም አማራጭ ይጠቀማለሁ በማለት አርሶ አደር ሚሊሻን በማሰለፍ የእርስ በርስ ማህበራዊ ጥቃት እንዲፈጽሙና ክልሉ በሰብአዊ ቀውስ እንዲታመስ ያለ መቀድ አሁንም እንደ አዲስ ማውጣቱ ሰምቷል። እና አብይ አህመድ መከላከያ ሰራዊቱ መውጫ መግቢያውን ባለማወቅ የተነሳ ጭምር ሰራዊታችን በከፍተኛ ሁኔታ እየተጠቃ ነው የሚል ግምገማ አድርገው የክልሉ ሚሊሻና አድማ ብተናን በስፋት ከአማራ ፋኖ ጋር ለማዋጋት ውሳኔ ማሳለፋቸውም ታውቋል። ይህ የአድማ ብተናው የሚሊሻ አባላቱና የፋኖ የእርስ በርስ ጥቃት ደግሞ ክልሉን የሚጎዳን እንጂ ፌዴራል መንግስቱ ላይ የሚያደርሰው አንዳች ጉዳት የለም የሚል ድምዳሜ ላይ መድረሳቸውም ታውቋል። ሆኖም ይህንን የብልጽግና ሴራ የተረዳው የአማራ ፋኖ በሚሊሻ አባላት ላይ ጠበቅ ያለ ማስጠንቀቂያ ካሁኑ እያስተላለፈም ይገኛል። የአማራ ፋኖ ከዚህ በፊት በተደጋጋሚ ባስተላለፈው መልእክቱም ማንኛውም የሚሊሻ አባል የራሱን ወገን ላይ ከመተኮስ ተቆጥቦ ወደ ፋኖ እንዲቀላቀል ጥሪ ሲያደርግ መቆየቱ አይዘነጋም። በተመሳሳይ በክልሉ የተለያዩ አካባቢዎች በተከፈቱ ውጊያዎች ላይ የሚሊሻ አባላቱ ተሳታፊ ሆነው ቢገኙም እርምጃው የከፋ እንደሚሆንም ፋኖ በተደጋጋሚ አስጠንቅቋል። በአራት ኪሎ አስተዳደር በኩል ከባድ ፈተናን ይዞ የመጣው የአማራ ፋኖ ትግልን ተከትሎ ከፍተኛ የጦር ጄኔራሎችም ለስብሰባ ተቀምጠው እንደነበር ምንጮች ገልጸዋል። የጦር መኮንኖቹ አብዛኛው የመከላከያ ኃይል ከነመሳሪያው የከዳ ወደ አማራ ፋኖ እየተቀላቀለና ትግሉን ከቡድን ወደ እዝ እያሳደገው ችግሩን አደጋጅ አድርጎብናል ብለዋል። የአማራ ፋኖ ለሚያደርገው ትግል የመንግስት አመራሩን ጨምሮ ወታደራዊ መኮንኖች ከፍተኛ ድጋፍ ያደርጋሉ የሚሉት ከፍተኛ የጦር ጄኔራሎቹም ከመካከላቸውም እንዲህ አይነት ችግር ውስጥ የገቡ እንዳሉ በግምገማ መልኩ አንስተዋል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኚህ ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩ።